ሰላም የቻናል ቤተሰቦች፣ ዛሬ ደግሞ ከባለፈው የሚቀጥለውን ፓርት እንቀጥላለን። ባለፈው ሊሚት ፓርቶችን አይተናል። አሁን ደግሞ ከሱ ቀጥሎ የሚቀጥሉትን ፓርቶች እናያለን ማለት ነው። ከሱ የሚቀጥለው ፓርት ያው የሊሚት አሁን ሜትድ ሲክሰኛው ፓርት ማለት ነው። እዚህ ጋር ያው ዩዚንግ ሊሚት ኢምፖርታንት የሚል ይሆናል። እነኚህን ያለን እዚህ ጋር ማለት ያው እነኚህን ፓርት አፕላይ ያየናቸውን ነገሮች እዚህ ጋር መተን አፕላይ ማድረግ ነው። ለምሳሌ አሁን እዚህ ጋር ሳይን ኦፍ ሊሚት ኦፍ ኤክስ አፖሎጂስ ቱ 0 ሳይን ኦፍ ኤክስ ኦቨር ኤክስ የዚህ ሊሚት ኤክስ ወደ 0 እየሄደ ያለ የዚህ ሊሚት 1 ነው። እዚህ ጋር ደግሞ ሊሚት ኦፍ ኤክስ አፖሎጂስ ቱ ኢንፊኒቲ ሳይን ኦፍ ኤክስ ኦቨር ኤክስ ከሆነ ያው የዚህ ሊሚት 0 ነው። እዚህ ጋር የኤክስ ቫልዩ ወደ 0 ከሄደ ሳይን ኤክስ ኦቨር ኤክስ 1 ነው የሚሆነው። ሊሚት ኦፍ ኤክስ አፖሎጂስ ቱ ኢንፊኒቲ ሳይን ኦፍ ኤክስ ኦቨር ኤክስ ወደ 0 ከሄደ ደግሞ እዚህ ወደ ኢንፊኒቲ ከሄደ ሳይን የኤክስ ቫልዩ ማለት ነው ሳይን ኤክስ ኦቨር ኤክስ የሚለው ወደ 0 የሚሄደው። የነኝህን ፓርቶች ማስታወስ ነው። እዚህ ጋርም ሊሚት ኦፍ ኤክስ አፖሎጂስ ቱ ወደ 0 እየሄደ ታን ኤክስ ኦቨር ኤክስም ያው 1 ነው የሚሆነው። ሊሚታችን ወደ 0 እየሄደ እያለ ማለት ነው። ኮዝ ኦፍ ኤክስ እዚህ ጋር ደግሞ ሊሚት ኦፍ ኤክስ አፖሎጂስ ቱ 0 ከሆነ ኮዝ ኦፍ ኤክስ ኦቨር ኤክስ ይሄ አንዲፋይንድ ነው፣ መተው አይችልም። ግን እዚህ ጋር ሊሚት ኦፍ ኤክስ አፖሎጂስ ቱ ኢንፊኒቲ ኮዝ ኦፍ ኤክስ ኦቨር ኤክስ ከሆነ ያው ይሄ 0 ነው። ግን እዚህ ጋር ሊሚታችን ኤክሱ ወደ 0 እየሄደ እያለ ኮዝ ኤክስ ኦቨር ኤክስ አንዲፋይንድ ነው። ይሄ ባይ ሩል የመጣ ነው። ይሄ ምን ማለት ነው? አንዲፋይንድ ነው የዚህን እነኚህ ሊሚቶች ካወቅን እዚህ ጋር ደግሞ ሌላ ከዚህ ደግሞ አሉ። ሊሚት ኦፍ ኤክስ አፖሎጂስ ቱ ኢንፊኒቲ 1 ኦቨር ኤክስ ዘ ፓወር ኦፍ ኤክስ ከሆነ የዚህ ሊሚት ኢ ነው። ኤክሱ ወደ ኢንፊኒቲ ሲሄድ እዚህ ጋር ደግሞ ሊሚት ኦፍ ኤክስ አፖሎጂስ ቱ 0 ከሆነ ደግሞ እዚህ ጋር 1 ፕላስ ኤክስ ዘ ፓወር ኦፍ 1 ኦቨር ኤክስ ከሆነ ደግሞ እዚህ ጋር ኢ ነው። አሁንም እዚህ ጋር ሊሚቱ ወደ 0 ሲሄድ እዚህ ጋር ያለው 1 ፕላስ ኤክስ ዘ ፓወር ኦፍ 1 ኦቨር ኤክስ የዚህ ሊሚት ኢ ነው። ይሄ ሩል ነው። እነኚህ ሩል ካስታወስን እዚህ ጋር በእነኚህ ሁለቶችን መስራት በጣም ሲምፕል ነው የሚሆነው። እነኚህን በኤግዛምፕል ነው ያቸው። ኤግዛምፕል ላይ ስንሰራ ሊሚት ኦፍ ኤክስ ኮማ ዋይ አፖሎጂስ ቱ 0,0 እዚህ ጋር አፕላይድ ቱ ላይ ማለት ነው ሁለት ቫሪያብል ወይንም 3 ቫሪያብል ሲሆን ነው የምናየው። አሁን ኤክስ ወደ 0 ብቻ የሚሄዱ ያው ይሄ አፕላይድ ላይ ያየነው ፓርት ነው። ይሄን አፕላይድ ላይ ተመልሶ መድገም ነው። እዚህ ጋር ደግሞ ቫሪያብሉ 2 ወይም 3 ሲሆን የዚህ ሊሚት ፈልጉ ሲባል ቫሪያብሉ 2 እና 3 በላይ ነው መሆን ያለበት። ለምን አፕላይድ ቱ የሚያወራው 2 እና ከ3 በላይ ቫሪያብሎችን ነው። ስለዚህ እዚህ ጋር ስናይ አሁን እዚህ ምርጥ ኤግዛምፕል የሚሆነው ሳይን ኦፍ ስኩዌር ሩት ኦፍ 4x ስኩዌር ፕላስ 4x 4y ስኩዌር ኦቨር ስኩዌር ሩት ኦፍ x ስኩዌር ፕላስ y ስኩዌር። አሁን ለይሄ መስራት እነኚህ ሁለት ቫሪያብል ናቸው x እና y። የx እና y ደግሞ እዚህ ጋር ወደ 0 አፕሮች ሲያደርጉ የዚህ ሊሚት ፈልጉ የሚጠየቀው የዚህን አሁን ስንፈልግ እዚህ ጋር መተን እዚህ ጋር 4 የጋራ ነው። 4 ደግሞ ከስኩዌር ሲወጣ 2 ነው የሚመጣው። እዚህ ጋር 2 አወጣን 2 እዚህ ጋር ከፊት ትሆን ሳይን ኦፍ ስኩዌር ሩት ኦፍ 4x ስኩዌር ፕላስ እቺ 4 የለችም እቺ ወጣለች x ስኩዌር ፕላስ y ስኩዌር ኦቨር ስኩዌር ሩት ኦፍ x ስኩዌር ፕላስ y ስኩዌር ነው። እዚህ ጋር ማለት ደግሞ የነኚህ ቫልዩ እነኚህ ወይንም እዚህ ጋር ያለው ቫልዩ አንድ አይነት ነው። ይሄ ማለት ልክ እዚህ ጋር ያለውን ሌት ብለን ሳይበው ሌት y እዚህ ጋር ሌት r ኢኳልስ ቱ ስኩዌር ሩት ኦፍ x ስኩዌር ፕላስ y ስኩዌር ብለን ብንሰይም እዚህ ጋር መተን ሊሚት ኦፍ r አፖሎጂስ ቱ 0 r ማለት የx እና y ድምር ነው። ስለዚህ እዚህ ጋር መተን r ቱ ሳይን ኦፍ r ኦቨር r ይሄ ማለት ያው ቱ ማለት የዚህ ሊሚት ለምን የr ቫልዩ ወደ 0 ሲሄድ እዚህ ጋር ያለው የr ቫልዩ ወደ 0 ሲሄድ ሳይን ኦፍ r ኦቨር r 1 ነው የሚሆነው። እዚህ ጋር ባለው መሰረት እዚህ ጋር ባለው ሩል ሳይን ኦፍ r ኦቨር r 1 ነው የሚሆነው። ስለዚህ የr ቫልዩ ወደ 0 ሲሄድ ስለዚህ 1 ታይምስ 2 ይሆናል። የዚህ ሊሚት በዚህ ፎርም እንፈልጋለን። ልክ በእነኚህ ፎርም ከመጣ ጥያቄዎችን በእነኚህ ፎርም ይሄ ጥያቄዎችን ሪዞልቭ ያደረጉ መስራት ይቻላል።
ስለዚህ በዚህ ፎርም ይሄን ጥያቄ መጨረስ እንችላለን። ቀጣው ደግሞ እዚህ ሌላ ኤግዛምፕል አንድ ኤግዛምፕል ደግሞ እዚህ ጋር እንጨምርና ግልጽ እንዲሆን እዚህ ጋር አንድ ኤግዛምፕል ጨምር። እዚህ ጋር የምንጨምረው ኤግዛምፕል ደግሞ ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 1 ፕላስ 2x ስኩዌር ፕላስ 6y ስኩዌር ዘ ፓወር ኦፍ 1 ኦቨር ኤክስ ስኩዌር ፕላስ 3y ስኩዌር። አሁን የዚህ ሊሚት ፈልጉ ብንባል የኤክስም የዋይን ቫልዩ ወደ 0 አፕሮች እያደረጉ 1 ፕላስ 2x ስኩዌር ፕላስ 6y ስኩዌር ዘ ፓወር ኦፍ 1 ኦቨር ኤክስ ስኩዌር ፕላስ y ስኩዌር የዚህም ሊሚት ብንፈልግ እዚህ ጋር ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 ይሄ ማለት 1 ፕላስ እዚህ ጋር ነውጣ ጋራ እዚህ ጋር ሶጣ ጋራ 2 ኢንቱ ኤክስ ስኩዌር ፕላስ 3y ስኩዌር ነው የሚቀረን። እዚህ ጋር 2 ጋር ሲወጣ 2 ታይምስ 2 2 ታይምስ 3 6 ይሆናል። እዚህ ጋር ሲወጣ ማለት ነው ምንም ለውጥ የለውም። ዘ ፓወር ኦፍ 1 ኦቨር ኤክስ ስኩዌር ፕላስ y ስኩዌር ለምን የዚህን ፓወርና እዚህ ጋር ያለውን ቁጥር አንድ ላይ ለማድረግ ነው። እዚህ ጋር መተን አሁንም ሌት ብለን ይሄ ሌት አርጅ ኢኳልስ ቱ ኤክስ ስኩዌር ፕላስ 3y ስኩዌር እዚህ ጋር አር ማለት እነኚህ በስ ሰየም ነው። ስለዚህ እዚህ ጋር መተን በዚህ ቦታ አር መተካት ነው ማለት ነው። ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 1 ፕላስ 2r ዘ ፓወር ኦፍ 1 ኦቨር r ለምን አር ማለት ኤክስ ስኩዌር ፕላስ 3y ስኩዌር ነው ማለት ነው። ስለዚህ እዚህ ጋር መተን በዚህ ቦታ በኤክስ ስኩዌር ፕላስ 3y ስኩዌር ቦታ አር መተካት ነው ማለት ነው። ስለዚህ የዚህ ሊሚት ኤክስ ኮማ ዋይ የነበረው የአር ማለት ደግሞ የኤክስ ቫልዩ 0 ነው፣ የዋይ ቫልዩ 0 ነው። 0 0 ማለት አርም 0 ነው የሚሆነው። ስለዚህ የአር ቫልዩ ወደ 0 አፕሮች ሲያደርግ የአር ቫልዩ ወደ 0 አፕሮች ሲያደርግ የዚህ ሊሚት ወደ አፕሮች የሚያደርገው ኢዘ ፓወር ኦፍ 2 ይሆናል። ምክንያቱም እዚህ ጋር ያለችውን ሮ መተን እናስታውስ። ሊሚታችን ነው የሚለው ኤክሳችን ወደ 0 አፕሮች ሲያደርግ 1 ፕላስ ኤክስ ዘ ፓወር ኦፍ 1 ኦቨር ኤክስ ወደ ኢራን ያል ነው። እዚህ ጋር ደግሞ የኤክስ ኮኤፊሽንት 1 አለች፣ እዚህ ጋርም 1 ነበረች፣ ግን ለውጥ የለውም። እዚህ ጋር ደግሞ የአር ኮኤፊሽንት እዚህ ጋር ተዋለች፣ እቺ እዚህ ጋር ፓወር ነው የምትሆነው ማለት ነው። የዚህ ሊሚት ወደ ኢዘ ፓወር ኦፍ 2 አፕሮች ያደርጋል። በዚህ ፎርም እንፈልጋለን። ቀጣው ፓርት ደግሞ የሚሆነው የዚህ ፓርት ነን ኤግዚስታንስ ቴስት ይሆናል። ነን ኤግዚስታንስ ቴስት ይሄ ማለት የኤክስን ቫልዩ ተክተን የሆነ ነምበር አገኘን፣ የዋይን ቫልዩ ተክተን የሆነ ነምበር አገኘን። በኤክስም ተክተን ቁጥሩ በዋይም ተክተን ያ ቁጥር አንድ አይነት ከሆነ ነን ኤግዚስታንስ ቴስትን ያፈርሳል። ግን የዋይን ቫልዩ ምሳሌ አሁን ለኤክስ ተክተን የዋይ ቫልዩ 5 ከመጣ የኤክስ ተክተን ደግሞ የኤክስ ቫልዩ 5 ከመጣ ይሄ ቫልዩ ነን ኤግዚስታንስ ቴስትን አፈረሰው። ግን እዚህ ጋር ለዋይ ተክተን 5 ሆኖ ለኤክስ ተክተን ደግሞ 6 ከሆነ 5 እና 6 የተለያዩ ናቸው። ስለዚህ ይሄ ነን ኤግዚስታንስ ቴስትን ያው ሳቲስፋይ ያደርጋል ማለት ነው። ይሄ ፎርማት ይሄ ነው። ይሄ በኤግዛምፕል ነው። ይሄን በኤግዛምፕል ስናየው ለዚህ ጥሩ ኤግዛምፕል የሚሆነው ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 የዚህ ሊሚት ቫልዩአችን ወደ 0,0 አፕሮች ሲያደርግ ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 የነኝ ሊሚት አፕሮች ሲያደርግ 2x ኪዩብ ማይነስ y ኪዩብ ኦቨር 7x ኪዩብ ፕላስ 3y ኪዩብ። አሁን የዚህን ለመተካት መጀመሪያ ፈርስት ፓዟን ብለን እንሂድ። ፓዟን የኤክስ ቫልዩ 0 ሲሆን እዛ ጊቭናችን 0 ስለሆነ ማለት ነው። የኤክስ ቫልዩ 0 ስንተካ ዋይን ስናገኛለን። እዚህ ጋር መተን 0 እንተካ። እዚህ ጋር ስንተካ 0 ማይነስ y ኪዩብ ኦቨር እዚህ ጋር መተን ስንተካ 0 ፕላስ 3y ኪዩብ እናገኛለን። ይሄ ማለት ደግሞ ሊሚት ወደ 0 ሲሄድ የዋይ ቫልዩ ማይነስ 1 ኦቨር 3 የሚሆነው ምክንያቱም ይሄ ፓወራቸው አንድ አይነት ነው። ፓወራቸው አንድ አይነት ከሆነ ደግሞ የነኝህን ኮኤፊሽንት መውሰድ ነው። ስለዚህ የዋይ ቫልዩ እዚህ ጋር እንኳን ማለት ነው የኤክስ ቫልዩ 0 ሲሆን ዋይ እዚህ ጋር ማይነስ 1 ኦቨር 3 ይመጣ። ቀጣይ ደግሞ ፋስቱ ደግሞ የዋይ ቫልዩ 0 ሲሆን ኤክስን እናገኛለን ነው። የኤክስ ቫልዩ የዋይ ቫልዩ እዚህ ጋር 0 ሲሆን ይሄ ፓርት 0 የሚሆነው ይሄ ፓርት 0 የሚሆነው ለምን ዋይ 0 ስለሆነ። ስለዚህ ኤክስ እንትን ይሆናል ማለት ነው
ይሄ ኪዩብ ነው ፓወራቸው ተማሳይ ነው። ስለዚህ የዚህ ሲወሰድ x = 2/7 ይሆናል። ስለዚህ -1/3 ዲፈረንት ፍሮም 2/7። ስለዚህ ይሄ ነን ኤግዚስተንስ ቴስትን ሳቲስፋይ ያደርጋል። ይሄ ማለት ያው የኤክስን ቫልዩ ተክተን ሌላ ቁጥር የዋይን ቫልዩ ተክተን ሌላ ቁጥር ከሆነ የነን ኤግዚስተንስ ቴስት ሳቲስፋይ ያደርጋል። ይሄ እንደ ሩል ነው። ሌላ ኤግዛምፕል ደግሞ እዚህ ጋር እንጨምር። ለዚህ ምርጥ ሌላ ኤግዛምፕል ደግሞ ስንጨምር እዚህ ሊሆን የሚችለው እሺ ሊሚት ኦፍ x, y approach to 0,0 3x y cube over x square plus y the power of 6 ይሄን አሁን ኤግዛምፕል ብናይ ለዚህ ኤግዛምፕል የሚሆነው የዋይን ቫልዩ ስንተካ የመጀመሪያው ፋዟን የሚሆነው የዋይን ቫልዩ ስንተካ እዚህ ጋር የዋይ ቫልዩ 0 ሲሆን ብለን ተካ የዚህ የዋይ ቫልዩ 0 ሲሆን አጠቃላይ ይሄ ፓርት 0 የሚሆነው እዚህ ጋር የሚቀረን 0 y cube y x cube የሚቀረን ምክንያቱም እዚህ ጋር 3x the power of 0 cube over x square plus y the power of 6 ማለት እዚህ ጋር ይሄ ማለት ይቀርታ እዚህ ጋር የy ቫልዩ እዚህ ጋር 0 ነች። ስለዚህ እዚህ ጋር ምን ከሆነ ማለት 0 over x square የሚሆነው ይሄ ማለት ደግሞ 0 ነው። የy ቫልዩ 0 ሲሆን x እዚህ ጋር ሆነ 0 ሆነ። እዚህ ጋር ደግሞ x ቫልዩ ደግሞ እዚህ ጋር 0 ሲሆን አሁንም እዚህ ላይ ለx ቫልዩ 0 ስተካ እዚህ ጋር መተን ይሄ ፓርት 0 የሚሆነው 0 over y the power of 6 ያው ማንኛውም ቁጥር 0 ሲካፈል 0 የሚሆን ስለዚህ y እዚህ ጋር 0 ሆነ። እዚህ ጋር አሁን እንዲህ ያለ ኬዝ ስናገኝ በሌላ ኬዝ ይሄን ማየት አለብን። ምክንያቱም እዚህ ጋር ፋዟን አይተናል፣ ፓስቱ አይተናል። እዚህ ጋር ደግሞ ፓስሪ ማየት አለብን። ምክንያቱም እዚህ ጋር ይሄ 0 ነው፣ ይሄ 0 ነው፣ ይሄም 0 ነው፣ ይሄም 0 ነው፣ ለውጥ የለውም። ስለዚህ እዚህ ጋር ደግሞ ይሄን በሌላ ፓዝ ማየት አለብን በእንዲህ ጥያቄዎች ማለት ነው። እዚህ ጋር ቢሆን ግን ለዋይ ዋጋ የሆነ በስንተካ አንድ ላይ ይመጣ ለኤክስ እዚህ ጋር ስንተካ አንድ ነበር ይመጣ ይሄ ነበር ነን ኤግዚስተንስ ቴስትን ያው አንሳቲፋይ ያደርገው ነበር። እዚህ ጋር ደግሞ ለዋይ ቢሆን ስንተካ ለኤክስ ቢሆን ስንተካ አንድ አይነት ያመጣ ነው። ሶ አሁን በሰዓት የምናደርገው ሌት ብለን ሄደን ሌት እንልና ልክ እዚህ ጋር ያለችው ስሪ ነች። እዚህ ጋር ያለችው የኤክስ ቫልዩ ምን ብኮን ነው ከዛ ያለው ተደምሮ እኩል የሚሆነው ስንል እዚህ ጋር አሁን የኤክስ ቫልዩ እዚህ ጋር ብኮን ነው x the power of 3 ብኮን እዚህ ጋር ሌት ብለን እዚህ ጋር እንሄድ ሌት ብለን እዚህ ጋር የምንለው ሌት x = y ብለን እንሄድ x = y cube። ስለዚህ የኤክስ ቫልዩ ማለት y መተካት ማለት ነው አሳይ ማድረግ። ስለዚህ 3x ማለት እዚህ ጋር ማነች y cube ነው ብለናል። y cube ታይምስ y cube ለምን እቺ y cube ራሷ ነች። x ማለት ደግሞ እዚህ ጋር y cube ነበረች ኦቨር እዚህ ጋር መተን ደግሞ x ስኩዌር ማለት እዚህ ጋር y cube ነው። ስለዚህ x ማለት y cube ነች። y cube the power of square ለምን x ማለት y cube ነው ማለት ስኩዌር ደግሞ እቺ ራሷ ነች ሲደመር እዚህ ጋር መተን y the power of 6። ስለዚህ አሁን ይሄን ጥዬ ወደ እናንጣና 3y ስኩዌር ታይምስ 3y ስኩዌር ምን ይሆናል ማለት ነው። እዚህ ጋር 3y ስኩዌር ታይምስ 3y ስኩዌር 3y the power of 6 ይሆናል እዚህ ጋር ማለት ነው ኦቨር እዚህ ጋር 3y the power of 3 times 2y the power of 6 ይሆናል ፕላስ y the power of 6 ይሄ አምኮር ማለት ነው 3y the power of 6 ኦቨር y the power of 6 2y the power of 6 ይሆናል። ለምን እዚህ ጋር ያለው 1 አለ እዚህ ጋር ያለው 1 ነው ሲደመር 2 the power of 6 ይሆናል። ይሄ አምኮር ማለት ነው ፓወራቸው የዘና የዘ ፓወር ተማሳይ ነው። ስለዚህ ምን ቀረ ማለት ነው 3 ኦቨር 2 ቀረ። እዚህ ጋር የመጀመሪያ ፋዝ 1 0 ነበረ፣ ፋዝ 2 0 ነበረ፣ ፋዝ 3 ደግሞ እዚህ ጋር 3 ኦቨር 2 መጣ። ስለዚህ እዚህ ጋር ተለያየ ማለት ነው። በቃ እዚህ ጋር ፋዝ 1 ፋዝ 2 ፋዝ 3 ፋዝ 4 5 6 7 የተለያየ ነበር ስተካ ተማሳይ ነበር ካላገኘን ይሄ ነገር ነን ኤግዚስተንስ ቴስትን ሳቲስፋይ አድርጓል ማለት ነው። ስለዚህ ይሄ ነገር አሁን 0 ዲፈረንት ፍሮም 3 ኦቨር 2 ዲፈረንት ፍሮም 0 ይሄ አሁን ልያ ማለት ስለዚህ ይሄ ነገር ይሄ ኢኩዌሽን ነን ኤግዚስተንስ ቴስትን ሳቲስፋይ ያደርጋል። ሌላኛው ፓርት ደግሞ እዚህ ጋር የምናየው ምን ነው ኮንቲኒየስ ነው። እዚህ ጋር የምናየው ኮንቲኒየስ ፈንክሽን አት ዘ ቱ ቫሪያብል ኦር 3 ቫሪያብል የሚለውን እናያለን። እዚህ ጋር ያው አፕላይድ ዋን ላይ ኮንቲኒየስ ፈንክሽን ያየ ነው። አንድ ፈንክሽን ኮንቲኒየስ ለመባል መጀመሪያ 3 ህጎች ማሟላት ነበረበት በአፕላይድ ላይ ማለት ነው። ቀጣው ፓርት ምን የሚሆነው ኮንቲኒየስ ፈንክሽን አት ዘ ቱ ቫሪያብል ኦር 3 ቫሪያብል
እዚህ ጋር ያው በአፕላይድ ዋን ላይ ያየነው ህግ ምን ነው? አንድ ፈንክሽን ኮንቲኒየስ ለመባል መጀመሪያ ኤፍ ኦፍ ኤክስ የሚባለው ፈንክሽን የዶሜናችን አባል መሆን አለበት። ከዛ ኤፍ ኦፍ ኤክስ ኤግዚስት ማድረግ አለበት። ይሄ አዘር ራይት ሳይድ እና አዘር ሌፍት ሳይድ ኤግዚስት ማድረግ አለበት። ዘ ሰርድ ፓርት ደግሞ ኤፍ ኦፍ ኤ እና ኤፍ ኦፍ ኤክስ እኩል መሆን አለባቸው የሚለውን ህግ ካሟላ በአፕላይድ ዋን ላይ ይሄ ፈንክሽን ኮንቲኒየስ ነው። በአፕላይድ ቱ ደግሞ ትንሽ ከዚህ ይለያል። የዚህ ህግ ምን ነው? አንድ ፈንክሽን ኮንቲኒየስ ለመባል ኢፍ ዋን ፈንክሽን ኢዝ ኮንቲኒየስ እዚህ ጋር ስንለው ይሄም ኤግዛምፕል ነው በደንብ ግልጽ እንዲሆን ኤፍ ኦፍ ኤክስ ኮማ ዋይ ኢዝ ኢኳልስ ቱ እዚህ ጋር ስናይ ማለት ይሄኛው ፈንክሽን ታን 4x y ኦቨር ታን 2x የዚህ ፈንክሽን ኤክስ ኮማ ዋይ ዲፈረንት ፍሮም 0,0 ሲሆንና ይሄ ፈንክሽን ሰራው 2 እዚህ ጋር እንበልና ኤክስ ኮማ ዋይ ኢኳልስ ቱ 0,0 እዚህ ጋር ማለት መጀመሪያ የዚህ ሊሚት ሰርተን የዚህ ሊሚት ስንሰራና እዚህ ጋር ያለው ሊሚት እዚህ ጋር ካለው ቫልዩ ጋር ተመሳሳይ ከሆነ ይሄ ፈንክሽን ኮንቲኒየስ ነው አት 00 ላይ ማለት ነው። የዝሮ በቃ ይሄን ነው የሚያወራው። እዚህ ጋር ያለው ፈንክሽን መጀመሪያ ጊቨናችን እዚህ ጋር ያለው የዚህ ጋር ያለው ሊሚት ከዚህ ጋር ያለው ኤፍ ኦፍ ኤክስ ዋይ ቫልዩ ጋራ ተመሳሳይ ከሆነ ይሄ ፈንክሽን ኮንቲኒየስ ነው። አዘርዋይዝ ኮንቲኒየስ አይደለም ማለት ነው። አሁን እዚህ ሊሚት ስንፈልግ ሊሚት ኦፍ ኤክስ ኮማ ዋይ አፕሮች ቱ 0,0 ታን ኦፍ 6xy 4xy ቀርታ 4xy ኦቨር 2xy የዛው ሊሚት ሲፈልግ ታን ኦፍ ኤክስ ማለት እዚህ ጋር 6 እዚህ ጋር ፏልክ እዚህ ጋር ቷለች እዚህ ጋር 4 ኦቨር 2 ማለት 2 ማለት ነው እዚህ ጋር። ስለዚህ ይሄ ማለት ሊሚት 2 ኢንቱ ሊሚት ኦፍ ኤክስ ኮማ ዋይ 0,0 ኤክስ ወይም ወደ 0 ሲሄዱ ታን ኦፍ ኤክስ ዋይ ኦቨር ኤክስ ዋይ ይሄ ማለት ሌት በዛ ሌት አር ኢኳልስ ቱ ኤክስ ዋይ እንበለው አር ማለት ኤክስ ዋይ ብለን እዚህ ጋር አስብ እናደርግ። ስለዚህ 2 ታይምስ ሊሚት ኦፍ አር አፕሮች ቱ 0 ለምን አር ማለት የኤክስ እና ዋይ ብዜ ነው እዚህ ጋር ለመተካማ እንዲመቸን ታን ኤክስ ዋይ ኦቨር ኤክስ ዋይ ነበርኩ እዚህ ጋር እቺ አር ተሆነ እዚህ ጋር አር ማለት ነው እዚህ ጋርም አር ለምን ኤክስ ዋይ ያልነው እዚህ ጋር በዚህ አሳይ አድርገነዋል። ስለዚህ ይሄ ማለት ሊሚቱ አራችን ወደ 0 ሲሄድ የዚህ ቫልዩ ወደ ነው የሚሄደው ማለት ነው ወደ 1 ነው የሚሄደው። ለምን ይሄን በመጀመሪያ ህግ ላይ እንደወራ ነው ሊሚት ኦፍ አር አፕሮች ቱ 0 ታን አር ኦቨር አር ማለት አራችን ወደ 0 ከሄደ የዚህ ሊሚት ወደ 1 ነው የሚሄደው። ታይምስ እዚህ ጋር ደግሞ 1 ከሆነ ይሄ አጠቃላይ 1 ይሆናልና 1 ታይምስ 2 የዚህ ሊሚት ከሆነ 2 ሆነ ማለት ነው። ስለዚህ እዚህ ጋር ያለው ቫልዩ 2 ነበረ የዚህ ሊሚት 2 መጣ። ስለዚህ ይሄ ፈንክሽን ምን ነው? ኮንቲኒየስ ነው አት 00 ላይ ማለት ነው። this function is continuous function at 0,0 ላይ ይሄ ፈንክሽን ኮንቲኒየስ የሚለውን አሳየን። ግን እዚህ ጋር ደግሞ ምሳሌ አሁን እዚህ ጋር ያለው ቫልዩ 2 መሆኑን ቶቶ እዚህ ጋር 4 ቢሆን ይሄ ፈንክሽን ምሳሌ አሁን 4 ቢሆን እዚህ ጋር የመጣው 2 ነበረ እዚህ ጋር ደግሞ 4 ነው የኤፍ ኦፍ ኤክስ ዋይ ቫልዩ ማለት ነው። ይሄ ፈንክሽን ደግሞ እዚህ ጋር ምን ሆነ ማለት ነው? ምን ኮንቲኒየስ ሆነ ማለት ነው በዚህ ፎርም። እዚህ ጋር በዚህ ፎርም አንድ ኤግዛምፕል እንጨምር። ኤግዛምፕላችን የሚለው የዚህ ኤግዛምፕል ያው ለዚህ ኤግዛምፕል ጥሩ ምሳሌ የሚሆነን if a function is continuous ፈንክሽናችን ኮንቲኒየስ ነው። ፈንክሽናችን ኮንቲኒየስ ከሆነ f of x, y is equals to x to the power of 4 minus y to the power of 4 over x square minus y square x, y is equals to 0,0 እዚህ ጋር የዚህ ፈንክሽን ኮንቲኒየስ ነው ካለን 2k plus 1 x, y is equals to 0,0 ይሄ ማለት ማን ነው? ፋይንድ k ብንባል አሁን እዚህ ጋር ኮንቲኒየስ ፈንክሽን ምን እንደሚሆን አየን እና ደግሞ ኮንቲኒየስ ፈንክሽን ምን እንደሚሆን አየን እና ኮንቲኒየስ ፈንክሽን ምን እንደሚሆን አየን። የዚህ ሊሚት ሰርተን የዚህ ሊሚት ቫልዩ እዛ ካለው ቫልዩ ጋር ተመሳሳይ ከሆነ ይሄ ፈንክሽን ኮንቲኒየስ ነው። ግን ካልሆነ ግን ይሄ ፈንክሽን ኮንቲኒየስ አይደለም የሚለውን እናያለን። ስለዚህ እዚህ ጋር ደግሞ ጊቨናችን ምን እንደሚል ፈንክሽናችን መጀመሪያ ኮንቲኒየስ ነው አለን። ስለዚህ ፈንክሽኑ ኮንቲኒየስ ነው ካለ
ይሄ ፈንክሽን በቃ ስለዚህ ሳንሰራ እሷሱ ነገርን ጥያቄው ይሄ ፈንክሽን ኮንቲኒየስ ከሆነ የዚህን ፈንክሽን ኬን ቫልዩ እዚህ ጋር ፈልጉ የሚለው ስለዚህ ይሄን ስንፈልግ መጀመሪያ የዚህ ሊሚት ስንፈልግ ሊሚት ኦፍ x the power of 4 minus y the power of 4 over x square minus y square የዚህ ሊሚት ኦፍ x y approach to 0, 0 ስለዚህ ሲሄድ ይሄ ነገር አሁን ዘጋ 0 ብንተካ 0 ብንተካ 0 በ0 ይመጣው ሶ አሁን ይሄ ነገር ሊሚት አለው ማለት ነው። ስለዚህ ይሄ ነገር ፋክተራይዝ ማድረግ አለብን። በመጀመሪያው ካታችን ላይ x the power of 4 minus y the power of 4 ፋክተራይዝ ሲሆን ምን ነው ብለናል? x square minus y square into y square plus x square over x square minus y square ብለናል። ስለዚህ ይሄ ፓርት ያጠፋውና እዚህ ጋር ምን ቀረ ማለት ነው? y square plus x square እዚህ ጋር ደግሞ እዚህ ጋር ያለው ፈንክሽን 0,0 ነው። ስለዚህ እዚህ ጋር ለx 0 መተካ ነው ለy 0 መተካ ነው። ስለዚህ ይሄን ኮል ማለት ነው 0 plus 0 0 ይሆናል ማለት ነው። ስለዚህ የዚህ ሊሚት 0 ነው አለን። የዚህ ሊሚት 0 ከሆነ ፈንክሽኑ ደግሞ ኮንቲኒየስ ነው። ስለዚህ እዚህ ጋር መተን 2k + 1 0 ማለት ነው። ለምን ፈንክሽኑ ኮንቲኒየስ ከሆነ ከዚህ ጋር እኩል ነው ማለት ነው። ስለዚህ ለምን እዚህ ጋር ያለው ቫልዩ እና የዚህ ሊሚት እኩል ተሆነ ፈንክሽናችን ኮንቲኒየስ ነው። ጥያቄው ደግሞ ፈንክሽናችን ኮንቲኒየስ ነው እና የኬን ቫልዩ ፈልጉ የሚለው ሶ እዚህ ጋር አሁን ቀጥታ ማለት ነው የዚህን ቫልዩ ከዚህ ጋር እኮ ማድረግ ነውኛ በቃ። ስለዚህ ይሄን ስፈልግ 2k = -1 k = -1/2 ስለዚህ የኬ ቫልዩ -1/2 የሚለውን ቪዲዮ እናያለን። እዚህ ጋር አሁን የዚህ ትምህርት ከአፕላይድ ዋን ጋር እንዳይጋጭባችሁ አፕላይድ ዋን ላይ ያው 3 ኬዞች አሉት። የአፕላይድ ዋን ላይ ኬዝ ያለው መጀመሪያ 3 ኬዞች አሉት። የመጀመሪያው ህግ f of x የዶሜኑ አባል መሆን አለበት ይላል። f of x የዶሜኑ አባል መሆን አለበት። ሁለተኛው ደግሞ f of x ደግሞ ኤግዚስት ማድረግ አለበት። ኤግዚስት ሲል እዚህ ጋር ማለት አዘራይ ሳይድና አዝሌት ሳይድ የx ቫልዩ ምን መሆን አለበት? የዛሬው ቫልዩ እኩል መሆን አለበት። ሰርድ ማለት ደግሞ የf of x ቫልዩ ደግሞ እዚህ ጋር ያገኘነው ቫልዩ እና እዚህ ጋር ደግሞ አዘራይድና አዝሌት ያለው ቫልዩ ደግሞ እዚህ ጋር እኩል ሲሆን ይሄ ፈንክሽን ኮንቲኒየስ ነው በአፕላይድ ዋን ላይ። በአፕላይድ ቱ ደግሞ እዚህ ጋር ይሄን ኬዝ አያይም። አፕላይድ ቱ ላይ ተሆነ ይሄን ኬዝ ሳይሆን የሚያው እዚህ ጋር መጥቶ መጀመሪያ የዚህ ሊሚት ከፈለገ በኋላ እዚህ ጋር ያለው ሊሚት እዚህ ጋር ካለው ፈንክሽን ጋር እኩል ተሆነ ይሄ ፈንክሽን ኮንቲኒየስ ነው። በቃ አንድ ኬዝ ነው ያለው። እዚህ ጋር ደግሞ የዚህ ፈንክሽን የዚህ ሊሚት ፈንክሽን እዚህ ጋር ካለው ቫልዩ ጋር ከተለያየ ይሄ ፈንክሽን non ኮንቲኒየስ ነው። ስለዚህ በዚህ ፎርም የተለያዩ ጥያቄዎችን መስራት እንችላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። አመሰግናለሁ።